ሰላም የዩቲዩብ ቤተሰቦች እንዴት አላችሁ? እኔ ደህና ነኝ። ኢዮብ የብሌን ያክስቷ ልጅ ነኝ። ዛሬ የሱራፌልን ካሜራማን ጠርቼው እዚህ ያለውን ነገር ለመናገርና የሆነ ነገር እንዲፈጠር ስለፈለኩኝ ያለውን ነገር ለእናንተ ላሳውቃችሁ ነው ዋነኛው አመጣጤ። ያ እንዳለ ሆኖ ግን በጣም የሆነ የማትጠብቁት ነገር እኔን የሚያስደነግጠኝ ነገር ብሌንንም ሁላችንም የሚያስደነግጠን ነገር አንድ ነገር ተፈጥሯልና ያን ነገር ደግሞ ሱራፌልን ጠርቼው ያለውን ነገር አውርተን ወደ ቀጣይ እርምጃ እንድንራመድ ስለፈለኩ ነው። እና ምን ላችሁ ፈልጌ ነው ይሄን ሰሞኑን እየተፈጠረ ያለው ነገር ሁላችሁም እያያችሁት ነው። ብሌን ጋርም ሱራፌል ጋርም የማይሆን ነገር እየተፈጠረ ነው ያለው። እናንተም ትናንትና የተፈጠረውን ደግሞ ድጋሚ አይታችኋል። እኔም ከሱራፌል ጋር ከዚህ ቀደም ተጣልተናል። ያልሆነ ነገር ውስጥ ከካሜራ ፊት ለፊት ብቻ ሳይሆን ከካሜራ ጀርባ ያሉን ነገሮችን እሱም እስከመራመድ እኔም በቃ ሌላ ነገር ውስጥ ገብተን አሁን ላይ የሆነ ነገሮች ተረጋጉ ብለን ስናስብ ደግሞ እንደገና የማይሆን ነገር ሱራፌል እያደረገ እያያችሁ ነውና ትናንትናም የተፈጠረው አይታችኋል አይደል? ቡና ጠርታው ምናምን እንደዛ የማይሆን ኦልሬዲ በጣም ዲስሪስፔክት እያደረጋት ነው ያለው። ኦልሬዲ ስለ ምግባር ያለው ልጅ ነው ብለን አስበን ኦልሬዲ ስለ ትልቅ ፊቸር ስናወራ የነበረ ሰዎች አሁን ላይ ደግሞ ያሉት ነገሮች እያየን ነውና የተፈጠረውን ነገር እንዴት ብዬ ለእናንተ መናገር ወይ ሪቪው ማድረግ እንዳለብኝ አላውቅም፣ ግን የማይሆን ነገር ሆኗልና ሱራፌል ጋር እደውልለታለሁ እና እዚህ እናገኘውና ያለውን ነገር ነግሬው ማድረግ ያለብንን ነገር የምናደርገውን ነገር አብረን እናያለን። ሆኖም ሳለ ምን ልላችሁ ፈልጌ ነው በጣም ውስጤ አንተ ስላለኝ መናገር ምናምን ከበረኝና እንግዲህ እኔም እንዳልናገር ያስጨነቀኝ እናንተንም ተናግሬ ደግሞ የባሰ ሌላ ነገር ውስጥ እንዳልከታችሁ እንዳላስጨነቃችሁ ብዬ አስቤ ነው። ብሌን በጣም አሟት ሆስፒታል ነው ያለችው እና እንደምታውቁት ብሌን ለኛ እንኳን ለኔ ቀርቶ ለእናንተ ምን ያህል አስፈላጊ ሰው እንደሆነች ወይ ደግሞ እኔ እንጃ ለእናንተ ፋሚሊ ነች ብዬ ነው የማስበውና ለኔ ደግሞ ስፔሻል ኦልሬዲ ስጌና ኦልሬዲ የራሴ ስጌ ነችና እዚህ ጋር መጥቼ መናገሬ ምናምን በእርግጥ በጣም ከባድ ነው እንደሆነ አላውቅም። ይሄ ነገር ደግሞ ሁሉ እየሆነ ያለው ደግሞ በማን ነው? በሱራፌል እንደሆነ ነው የምናውቀው እና ነገሩን እሱ ያበላሸው ነገር እሱ እንዲያስተካክለው ከዚህ በፊት እንደተጣላ ነው ምናምን አይደለም። እኔ ከዚህ በፊትም ያልሆነ ነገር ውስጥ ስለተገፋፋን ነው እንጂ እንደዚህ አይነት ስነ ምግባር ያለ ልጅ ሆኜም ሳይሆን ኦልሬዲ በማይመጣ ነገር ስለመጣብኝ ነው እና ምን ልላችሁ ፈልጌ ነው እጠራዋለሁ ነግረውና ብሌን ሄዶ ሆስፒታል እንዲያናገራት ነው የምነግረው ማለት ነው። ብሌን እነሱም አሁንም እስካሁን ድረስ እሷ ምን እያልሽ ነው ያለችው? ኦልሬዲ በቃ ወይ እሱ ምን እንደፈለገች ራሱ ግራ ገባኝ። አሁን ለምሳሌ በጣም ወይ ምግብም አትበላም ኦልሬዲ በስተክል ሆስፒታልም ያሉን ነገር የማይሆን ነገር ነው። የሆነ በሽታ እንኳን አይደለም የነገሩ ነገር በቃ ምንድነው ምናምን ስንላቸው ምንም ነገር አላገኘንባትም። ሆኖም ግን በቃ ራሷን በጣም እየጎዳች ነው ያለችው ምናምን ነው እያሉና ግልጽ ነው። ይሄ ደግሞ በማን የሆነው? በቃ በሱራፌል ነው። ምንም ሌላ ምልላችሁ ፈልጌ አይደለም። በቃ እየተጎዳች ያለችው በሱራፌል። ይሄ ነገር ደግሞ የሚያስተካክለው ደግሞ እሱ እንዳበላሽው እንዳልኳችሁ እሱ ነው እና ብዙ እንትን አልበላችሁ። ያለውን ነገር እሱ ጋር ደውለታለሁ፣ ይመጣል። ያለውን ነገር ነግረዋለሁ። ከዛ በኋላ ወደ ምናደርገው እናደርጋለን ማለት ነው። ሄሎ አቤት። ሱሬ ሰላም ነው? አለ ሰላም ነው አለን ይመስገነው። እዮብ ነኝ። አወቀኝ። እዮብ ሰላም ነው ሱሬ? አለ ሰላም ነው። ለምን ደወል? እዮብ አንዴ ፈልጌ ነበር ከብሌን ጋር የምትገናኝበት ቦታ ነው ያለሁት። አንድ ጊዜ ላናግር ፈልጌ ነበር። እዮብ አሁን ይኸውልህ በዚህ ጉዳይ ማውራት ፈልጌና ተናግሬ ከዚህ ባለፈው ሱሬ አይ አሁን በሌላ ጉዳይ ሳይሆን የምናወራው ቀላል ነገር ነው። አንዴ ናና ያለውን ነገር እንትን ነው እንደ በቀደምነቱ አይነት ኦልሬዲ አንተና እኔ እኮ ያለን ነገር እኮ በቃ ገብቷል። ሱሬ መተህ ብናወራ አይሻልም? ናና አንዴ እዚህ ያለውን ነገር አንዴ አውርተን ተመልሰህ ትሄዳለህ። ችግር የለውም አትቆይም። ጭቅጭቅ ምናምን አልፈልግም። መጣሁ መናገር እንችላለን። መጣሁ
ምንም እንጨቃጨቀው ነገር የለም። ብቻ አንተ እና ብሌን የምትገናኙበት ቦታ ነው ያለሁት። ከብሌን ጋር የምትገናኙበት ቦታ የልብን መጎዳት አይ የልብን መጎዳት ጎንበስ ቀና እያለ ሳይኖረው ረዳት አይ ሳይኖረው ረዳት አለ ሳይታክተው ብቻውን ሲወዳት አይ ብቻውን ሲወዳት እኔማ ከስቃይ ከጭንቀት አልዳንኩ። ሰላም ሰላም ነው። ለምንድን ነው እየቀረስክ የመጣኸው? ሱሪ አሁን ከአንተ ጋር የምጨቃጨቅበትም ሆነ የምነጋገርበት ሰዓት የለም። አሁን ላይ የፈለኩ ምንድነው መሰለህ፣ ተረጋጋና ዝም ብለህ ስማ። በቃ አንዴ ያለው ነገር ትናንትና ማለት ነው። ትናንትና ራሱ የተለቀቀውን ቪዲዮ አይቻለሁ። እኔ ካሜራማኔ ጋር አነጋገረው። ትናንትና የተለቀቀውን ቪዲዮ አይቻለሁ። ቡና ምናምን አፍልታ ካሜራ ደብቃ ነበረ። እሱ ራሱ ተለቋል ቪዲዮ እኮ። እያደረክ ያለው ነገር ምንም እየታወቀ አይደለም። ፍሬኔ አሁን እኔ በቀደም ነግሬሃለሁ። እኔ ምን እያደረክ እንደሆነ ምን እየታወቀ አይመስለኝም። እኔ አሁን ያለፈውን ነገር አውርተን እንደገና ወደ ኋላ እንድናረግ የምፈልገው ሱሪ እኔ እየነገርኩ ያለሁት በጣም የማይሆን ነገር ተፈጥሯል። ገብቶሃል? አሁን ለአንተው ማስረዳቱም እንትን ማለቱም ሌላ ውሃ ቅዳ መልስ እየሆነብኝ ነው። ገብቶሃል? አሁን እያደረክ ያለው አንተ እኔ ምን አይነት ነገር ውስጥ ምን እንደተፈጠረ እኔ አላውቅም። ገብቶሃል? እኔ ብሌን አሁን ያለችበትን ነገር አሁን እንደዚህ ብዬ የምነግርህ እኔ አሁን በቀደም የሆነ ነገር ስለ አይደለ ራስህ እኮ ነው እንትን ያደረከኝ አይደለ? ወደ ዲስፔክት ያደረከኝ አንተ ነህ። አሁን ትናንትና ያደረከው ነገር ልክ ነው ማለት ታውቋል። በቃ እኔ አሁን ድንገት ቤቴ የመጣች ያንን ነገር አደረኩኝ። እኔ ደግሞ ለማድረገው ነገር ማንንም ሰው ኃላፊነት እንዲወስድ ራሴ ወስጃለሁ። በቃ ያደረኩት ጥሩ ይሁን መጥፎ ይሁን በቃ ራሴ ስለፈለኩ ነው ያደረኩት። ማንንም በእኔ ሀሳብ እንዲገባ አልፈልግም። ኦኬ፣ እሷ እንደዚህ ማስከፋት ምናምን ያንተ ሀሳብ አላስከፋዋትም። እንዴ ለምን አስከፋዋት? እኔ ላስብ ጊዜ ያስፈልገኛል። ከማዘርጋ የተፈጠረ ብዙ ነገር አለ ላታውቀው ትችላለህ። እና እሱን ነገር ለማስተካከል ጊዜ ያስፈልገኛል እያልኳት ቤት ቡና ልታፈላ ምናምን መጣች። ምን ማድረግ እችላለሁ ታዲያ? እና እኮ ሴትነቷ ልታሳይ ነው። ኦሬዲ እዛ ጋር እኮ ያን ሁላ የምታደርገው ለፍቅር ብላ ነው እንጂ እኮ እሷ ቡና የማፍላት ሱስ ኖሮባት ወይም ደግሞ ሌላ አይነት አላማ ኖሯት አይደለም አይደል? በቃ ለምሳሌ መወደድ ነው እንደዚህ ያደረገ ነው ወይስ ምን? ኦሬዲ እንደዚህ ምንድን ነው የተፈጠረ ያለው? እኔ ስለወደደችኝ ምናምን አይደለም፣ ግን በቃ አንዴ ፈተና የሚባል ነገር አለ ህይወት ላይ። ያንን ፈተና ደግሞ ከወድቅ ያለ እና እኔ ለዛ ነው አንድ እንደዛ ያደረኩ ያሉት። ምንድነው መጥፎ ነገር የተፈጠረው? እኔ ሱሪ አሁን የምነግርህ ነገር አሁን አንድ ነገር እንድታበር ነው። አሁን ከዚህ በኋላ እኔ ይቅርታ በል ምናምን ስለሱ በቃ እኔ ትቻለሁ። በቃ ከዚህ በኋላ ራሱ ጨርሱ። አሁን የምነግርህን ነገር ልብ ብለህ ስማ። ልብ ብለህ እንድትሰማኝ ብቻ ነው የምፈልገው። በቃ ይሄንን አድርግልኝ። ከዚህ በኋላ ያለውን ነገር ራሳችሁ ትወጡታላችሁ። ብሌን በጣም 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 ታማ፣ ይሄ ሁላ ደግሞ የሆነው በማን ነው? በአንተ በጣም ታማ ሆስፒታል ነው ያለችው። ምን እየቀለድክ ነው? አዎ፣ ለአንተ ቀልድ የሚመስሉ ነገሮች ገብቷል፣ እውነት እየሆኑ ነው። የምርህን ነው? ለአንተ የምታደርገው ነገር ኦልሬዲ ይሄ ለዚህ ነገር ተጠያቂ ነው። እየቀለድክ ነው? በእናትህ እኔ እንደዚህ አይነት ቀልድ አትቀልድ ፕሊዝ። እየቀለድክ ነው? ሱራቤል አሁን አንተ ማመን አቁሜያለሁ። አሁን ለምን ነገር ምን ተቃለህ? ምንም እየቀለድኩ አይደለም። ሄደህ ማየት ትችላለህ። ከፈለግን አብረን መሄድ እንችላለን። ሆስፒታል እየቀለድክ ነው? ለምንድን ነው ሆስፒታል የምትገባው? ምን አደረኳት? እየነገርኩ ነው። ሆስፒታልም ያሉን ዶክተሮች ምንድን ነው ያሉን? ኦልሬዲ ምንም በቃ ምንም አይነት ህመም የለባትም። ይሄ ደግሞ የመጣው በጭንቀት ኦልሬዲ ባሉን ነገሮች ነው እንደዚህ ነገር ውስጥ የገባቸው። ኦልሬዲ እንደዚህ አይነት ነገሮች ካሉ እሱን ደግሞ የምታጸረው ደግሞ አንተ ነህ። የዚህ ነገር ሁሉ ተጠያቂ ማነው? አንተ ነህ። እሺ እኔ አሁን ምንድን ነው እያልከኝ ያለኸው? የምርህን ነው? እሺ የምርህን ነው? እኔ ምን አደረግኩ? ምን አትበለ ሱሬ ያረከውን በደንብ ልቦና እኔ እርግጠኛ ነኝ ልብህ እኮ ያውቀዋል። በጣም ያነደው ቃል። እሺ ምንም ላድርግ በቃ እኔ ምንም ላድርግ። ግን ታማለች እያልክ ያለው ነገር የውሸት ነው። እየቀለድክ ነው አይደል? እሱን ማየት እኮ እንችላለን አይደል? ድጋሚ ወደ ሌላ ነገር ውስጥ ባንገባ ደስ ይለኛል። እኔ ነገርኩ እኮ እኔ እኮ ኦልሬዲ ፊልም ማድረግ ትችላለህ አይደል? ስሜቴን በቃ ከአንተ ጋር ያለኝ በጸብም ጉዳይ በምን ያለኝ ጉዳይ ጨርሰናል። ሄደን አይተን ያለውን ነገር መፍታት እንችላለን። ከሄደ ያለውን ነገር እዛ በአይን አይተህ ኦልሬዲ ሳዩ ምናምን ይላል እኮ እንደው ግን አንተ እይና ምን ያልኩህ አይደል? ሆስፒታል እና እንሂድ
አይተህ አምነህ እሷን አረጋጋት። ያለው ነገር ልታስተካክል ቢያንስ በቃ ምግብ በስትክክል ልትበላ ጭንቀቷን ልታስወግድ ብቻ ነው ጠይቅ። እኔ ዮብ ለምንድን ነው እሱን ነገር እኔ ማድረግ የምችለው ነገር አንተ ብታረግ ምንድነው ችግሩ? ለምንድን ነው የማስፈልገው? እኛም አጠገባ ከሆነ እኛ ምን አሰጣናት? እኛ ምን ያጎደለው ነገር አለ? ብሌን እኮ አንድ ነገር እኮ ጎሏት። ቤቷ እኮ ምንም ነገር አሳጥተናት እኮ አናውቅም አይደል እንዴ? ግን ብሌን የሚያስፈልጋት በቃ እንክብካቤ ምናምን ሲሆን አሁን ላይ እንደተረዳ ነው ለብሌን የምታስፈልጋት አንተ ነህ። እኔም አሁን የምለምንህ ምንድነው በቃ በሽቷም አንተ ነህ፣ መድኃኒቷም አንተ ነህ። ሄደህ ከታመመችበት ቤት ሄደን አይተህ ያለውን ነገር አስተካክል። የምርህን ከሆነ ምን ሆና ነው ግን? ለምንድን ነው እንደዚህ ያማማ? ሱሪኒ አሁን ለምንድን ነው ምን እንድልህ ነው የምትፈልገው? በቃ በጭንቀት ምናምን ነው። ኦልሬዲ ጥሩ ስሜት ላይ አይደለችም ባጭር ልጅቷ። ዶክተር የምታረጋት ነገር ለዚህ ሁሉ ነገር ደግሞ ተጠያቂው የምትሆነው አንተ ነህ። የምታረጋት ነገር ነው። እኔ እንደው ማላቀው ነገር ችግር ውስጥ እኮ ገባሁኝ እኮ በቃ እኔ አሁን ያላሰብኩት ሌላ ጭንቀት ውስጥ ይኸውልህ። እኔ አሁን እሺ ሄደን እንጠይቃት ገብቷል። አሁን እሷ ወይ እንደሷ አትናገርም እንደዚህ ወይ አስከፋኝ ምናምን አትልም። እኛ ቪዲዮ ላይ ዋናዬ ምን ባናይ እኮ ጀመር ልናቅም አንችልማ። ምን ሆነሽ ነው አትናገርም? ብዬ አልበላም እንደዚህ አድርጌ አላረግም ነይኑጣ አልወጣም። መጨረሻው ምን ሆነ? ይኸው ሆነ ገብቷል። እኛ ማናቅነው ይመስላል። ክላሷን ገብታ ስታለቅስ እኮ እነዚህ ነገሮች ሲፈጠሩ ማናቅነው ይመስላል። ገባ? እኛም እኮ እንደ ቤተሰብ እኮ ዙሪያ ላይ ያሉን ነገሮች እኮ እናያለን። ገብቷል። ቤተሰብ እስከሆንክ ድረስ ደግሞ ያ ሰው እስኪነግርህ ብቻ አትጠብቅ። ካተነፋፈሱ ማይተቁ ነገሮችን አንደርስታንድ ልታደርግ ትችላለህ። ብሌን ደግሞ ልጅ ነች። ገብቷል። ፊቷ ላይ ሙሉ ነገሩ ሀዘኗም ደስቷም ፍልዳይ ፊቷ ላይ ኮንትሮል በማድረግ በማስችልበት ሁኔታ እኛ እናየዋለን። ገብቷል። ከአንተ ጋር ስትሆን የነበራት ደስታን እናውቀዋለን። ከአንተ ጋር ስትጣላ ያላት አሁን ደግሞ ሪያክት ደግሞ እያየኸው ነው። ስለዚህ ላይ አንድ ነገር ነው መለመነህ። እኔ እንደ ቤተሰብም አንተ ከዚህ ቀደም ነገር ያለው እንደ ወንድምም ሆኜ ነው የምጠይቅህ። እንደ ከዚህ ቀደሙ ደግሞ እኔ ድሮ ምን ብዬ አውቃለሁ? እንዳማች ነበር ብያለሁ። ሌላ ነገር ብዬ ነበር። እሱ ይቆየንና ሄደህ ከታመመችበት ሆስፒታል አይተህ እዛ ነገሮችን አይተህ የምታደርገውን ነገር ልታረግ ስል እኔ እየለመንኩ ነው ያለሁት። ደግሜ እጠይቅሃለሁ። ሆስፒታል እንሂድ ልልህ ነው ዋነኛ አጠራር። የት ነው እሺ ያለች? አብረን መሄድ እንችላለን። እሺ እንሂድና ማያት ከሆነ ሊያት ግን በጣም ከባድ ነገር ውስጥ ነው እየተከተትኩ ያለሁት። አሁን ስለ ክብደቱ አታወራልኝ። እኔ በእርግጥ እኔ ማስበው እምቢ ትለኛለህ ብዬ አስቤ ነበር። እንሂድም ስላልከኝ አመሰግናለሁ። ለማንኛውም እንሂድና ያለው ነገር በምታስተካክለው መንገድ እናስተካክል። እሺ እንሂድ በቃ። እዮባ ግን የምርህን ነው? ሱሬ ተረጋጋና ያለው ነገር እዛ እኔ ሁሉ ግራ እያጋባኸኝ ነው። እዮብ ይኸውልህ እዚህ ናት አለች። እዚህ ያለችው ለምን ተረጋጋ? ደግሞ ጭራሽ ማሰብኩ ሱሬ ተረጋጋ። መጀመሪያ በደምብ ተረጋጋ። ማለት እየቀለድክ ግን አይደለም። በእናትህ እዮብ በምንድን ነው ቀልድ? በዚህ ቀልድ እንዴ? ቆይ እንዴ አንተ እንደምትሰሩት እንደዚህ ዝም ብሎ ለፈን የምታደርጉት ፕራንክ ነው ይመስል ያለው ነገር እና ገብተን ነው ያልኩህ አይደል? ማየት አይደል የፈለከው? እሺ ምን ላይ ነው ያለችው? በጣም ታማለች አልኩህ። በቃ ወይኔ ግራ ገባኝ። ተረጋጋ። ደግሞ እንደዚህ የባሳቱ ነው። ተረጋጋ። ውስጥ ገብተህ ጭራሽ የባሰ እንዳትል ተረጋግተህ እንድታረጋግጥ ይጥሩ አይደል? ሰላም ነሽ? ብሌን የት ነው ያለችው? ላይ ናት። ምን ነው የማትረጋጋው? ቆይ ሱራፊ ተረጋጋና ያረዱስ ማሙል ባጠር ወይ አንደኛው ባጠር ይሻላል እንዴ? ሱራፊ ተረጋጋ። መጀመሪያ ተረጋጋና ያለው ነገር ምን ሆናል? ቆይ ተረጋጋ መጀመሪያ ከቀልቡ ሱራፊ ተረጋጋና ያለው ነገር ገብታ ተረጋጋ። ኧረ እዮባ በጣም ጨንቆኛል። እዮብ በእናትህ በጣም ነው የጨነቀኝ። እኔ ለምንኩ ነው። በቃ አሁን ተረጋጋና ገብታ ተረጋጋት። እሺ አሁን እንዴት ብዬ ነው ገብቼ ነው ነው ማለት? በቃ ብቻ ግን ቢያንስ የምፈልገው መጠቃል አንተ ተረጋጋ መጀመሪያ። ከሆነ የጠራው እሷ እንደና እንድታረጋጋ ጭራሽ አንተ ስታይ እንደዚህ ሆና ይደናብተው ይመስልኝ። በቃ ገብተህ ምን አይነት ጉድ ውስጥ ነው የገባሁት? በእናትህ ምን አይነት ጉድ ውስጥ ነው የገባሁት? የት ነው ያለችው? እዚህ ነው? የት? እዚህ ብሌን ልትሰራ መጣክ? ውጣልኝ፣ አትንካኝ፣ ውጣልኝ። ለምንድን ነው ይዘኸው የመጣኸው? አልፈልግም። እሱ ማየት ያሳመመኛል። አስወጣልኝ፣ በቃ ይውጣልኝ። አልፈልግም። ለምንድን ነው ውጣልኝ የምትይኝ? ካሜራ ይዛችሁ የመጣችሁት? ምን ሆነሽ ነው እንደዚህ ታመምሽ? ላስታምበት፣ ውጣልኝ።
ውጣልኝ፣ አታስጮኸኝ፣ ውጣልኝ። እዮብ አስወጣልኝ። ለምን ደግሞ አታስወጣልኝ? አስወጣልኝ። እኔ አሞኛል። እኔ ካሜራ ማስተናግድበት ታይም ላይ አይደለም ያለሁት። ገባህ? አሞኛል። ውጣልኝ፣ ውጣልኝ። ስሚ ላውራሽ። እሺ ስሚ፣ አልፈልግም። ውጣልኝ፣ በእናትህ ውጣልኝ። በቃ አልፈልግም። ውጣልኝ። እዮብ እኔ በቃ እሱን ሳይሆን ያመኛል። አስወጣልኝ፣ በእናትህ አስወጣልኝ። በቃ ሰላም ላገኝበት አስወጣልኝ። አልፈልግም። እሺ አንድ ደቂቃ ብቻ እንኳን አውሪኝ። ምንም መስማት አልፈልግም። አስወጣልኝ። ተነስና ውጣ። እሺ አንድ ደቂቃ ብቻ ጊዜ ስጪ። ምን ሆነሽ ነው? ምንሽ የሚያመመሽ ብሌን? ውጣልኝ እዮብ አስወጣልኝ። ሲጀመር ለምንድን ነው ይዘኸው የመጣኸው እኮ? ለምን ይዘኸው መጣህ? እሱ ነው በሽታዬ። ስለዚህ እሱን አስወጣልኝ። ካሜራውን አጥፉ፣ አስወጣልኝ። በቃ አልፈልግም። ምንም መስማት አልፈልግም። ውጣልኝ። በቃ አንተን ሳይህ ነው ህመሜ የሚነሳው። ውጣልኝ እዮብ። ለምን አታስወጣልኝም? አስወጣልኝ። አልፈልግም። እሱን ማየት አልፈልግም። በቃ እኮ አልፈልግም እሱን ማየት። እያመመኝ ነው እያልኩት ነው። ባለፈውም ጥሎኝ የወጣው። አጥፋልኝ ይሄን ካሜራና ውጣ። አልፈልግም። አትንካኝ። በቃ እዮብ እኔ እያመመኝ ነው። አስወጣልኝ። ውጣልኝ። ብሌን ስሚኝ፣ አንድ ደቂቃ ብቻ ፕሊዝ አውሪኝ። አልፈልግም። ውጣልኝ። በቃ ውጣልኝ። ውጣ። ለምን አትወጣም? ምን ቀረህ? ለምን የምትመጣው? አትፈልገኝም እኮ አይደል? ውጣ እዮብ አስወጣልኝ። በቃ የኔን ደህና መሆን አትፈልግም? ቤት እንዲያዩት አልፈልግም። አስወጣልኝ። እሺ አይመለከትህም። ውጣልኝ እዮብ። ቤት ከመጡ በጣም ነው የሚናደዱት። ማየት አልፈልግም እሱን። እነሱን ማየት አይፈልጉም። ውጣ። ምንም የእሱን ወሬ መስማት አልፈልግም። በቃ ውጣልኝ። እዚህ እንኳን ሰላም ማግኘት አልችልም እንዴ? ውጣልኝ። በእግዚአብሔር በእናትሽ በቃ እሺ በቃ ይኸውልሽ፣ ስሚኝ። በቃ ምንም አልፈልግም። በቃ ለትንሽ ደቂቃ ብቻ ሻውሪኝ። ምንድነው የሆንሽው? ምንድነው የተፈጠረው? አይመለከትህም አንተ። ውጣ። ይሄ ሁሉ ያንተ ውጤት ነው። ውጣልኝ። በቃ ውጣልኝ። በቃ ምን መስማት እባክሽን፣ በቃ ስሚኝ ፕሊዝ። ይኸውልሽ ስሚኝ፣ እባክሽን። ኧረ ስሚኝ። እንደዚህ እየሆንኩኝ ለምንድን ነው እንትን የምትይው? ምንም መስማት አልፈልግም። አሞኛል። ምንድነው የሆንሽው? እሺ ምንድነው የተፈጠረው? በቃ ይውጣልኝ። ምን እንዳደረከኝማ ታውቃለህ። ውጣልኝ። በቃ ተነስና ውጣልኝ። በቃ ሳይህ ራሱ በሳጫለሁ። በቃ ውጣልኝ። ለምንድነው እንደዚህ የምታረጊው? እሺ ስሚኝ እዮብ፣ አሞኛል እኮ አይደል? ከማንም በላይ ሁሉንም ነገር አንተ ታውቃለህ አይደል? አትንካኝ። ለምንድን ነው አትንካኝ የምትይኝ? አሞሻል እኮ ለምን ረጋ? እዮብ አስወጣልኝ እባክህ። ቤት ሲመጡ ካዩት አልፈልግም። አስወጣልኝ እንኳን ቢያንስ። እሺ ምን እንዳመመሽ እንኳን ልጠይቃት። እሺ ቆይ ነርሷ ልጠይቃት። መጣሁ። እሺ ተመልሶ እንዳይመጣ ዝጋልኝ ይሄንን በር እዮብ። መጥም አልፈልግም። በቃ ያደረገው ነገር ታውቂ የለ እንዴ? ጭራሽ ለምንድን ነው እዚህ ድረስ ካሜራ ይዘችሁ የምትመጡት? በቃ እኔ አልፈልግም። ከዚህ በኋላ እሱ ማየት አልፈልግም። ይሄ ሁሉ ነገር የተፈጠረው በሱ ምክንያት እንደሆነ ታውቂ የለ? ሲያዩት ሌላ ነገር ነው የሚፈጠረው። በቃ ይውጣ። እኔ እሱ ማየት አልፈልግም። በቃ አመመኝ አሁን ራሱ ብሌን። በአሁን እኮ እንደዚህ ሆንሽ በሱ ነው አይደል እንዴ? እኮ በቃ እኔ ምንም ነገር እኮ ቢያንስ እሱን አገኘው። ምን ሆነሽ ነው ብሌን? ምንም የሚለወጥ ነገር እኮ በማን እንዳመመሽ ማናቅ ነው ይመስልሽ? እኮ በቃ ደህና ሆናለሁ። እሱን ብቻ አለየው ከዚህ በኋላ በቃ ከቻልክ እንዳይመጣ ድጋሚ። እንዴ ያለ እሱ ሞት አለውና አምስቴ ነበር እኮ ብሌን። በቃ እሱ ድሮ ነው። አሁን እንደዛ አይደለም። አሁንም ያው ነው። አሁንም እልህ ውስጥ ገብተሽ ነው ብሌን። እዮብ በእናትህ በቃ ለኔ የምታስብ ከሆነ ድጋሚ እንዳይመጣ እሱ ማየት አልፈልግም። በቃ ለምን እንደምታስጮኸኝ ብሌን። አሁን ተረጋጊና ነገርኩሽ አይደል? እሱ በቃ የሚፈልገው አንቺን ነው። በቃ አለቀ። እኔ ደግሞ አልፈልግም። እሱ ስለፈለገ ብቻ ነው እንዴ አሁን ነው ማውራት የሚፈልገው? እኔ ያኔ ማውራት ሲፈልግ ለምዶ በስነ ስርዓት ማያወራው የነበረው እኮ አሁን እኮ የመጣው እኮ ልጠይቅሽ ላይ ፈልጎ ነው የመጣው አይደል? እንዴት እንደሆነ አይተሻል አይደል እንዴ? አይመለከተኝም ስለሱ። በቃ ስለኔም አይመለከተውም፣ እኔም ስለሱ አይመለከተኝም። በቃ ምናልባት እንደማያጣሽ አስቦ ሊሆን ይችላል እኮ እስካሁን እንደዚህ ሲያደርግ የነበረው። እዮብ በቃ በእናትህ ተወኝ ብሌን። አንዴ ተረጋጊና ማለት ያለው ነገር ቢያንስ 5 ደቂቃ በስተክናዋል። ምንም ነገር መስማት ግን በእናትህ እዮብ በቃ በእናትህ በቃ ታሳምሙኝ። በቃ ይዘህልኝ ውጣ። በቃ እንዳይመጣ ከዚህ በኋላ ብሌን። ቢያንስ 5 ደቂቃ አዋሪው እዮብ። ምንም ነገር መስማት የእሱን ምንም አይነት ወሬ መስማት አልፈልግም። በእናትህ በቃ አሁን እኮ ስለጠይቅሻል አቅማንሶኛል። በቃ ይግባህ ተወኝ። በቃ አይንሽ ላይ እኮ ነው የወጣው አይደል እንዴ? አልፈልግም። እኔ ደግሞ ስሚኝ እሺ። ይኸውልህ የአቅም ማነስ ነው ምናምን አለ። ምግብ ምናምን አልበላችም እንዴ? ውጣ። አንተ ለምን ደግሞ አትወጣው? ውጣ ውጣ። ትንካኝ። ውጣ። ምንም ነገር አልፈልግም። ውጣልኝ። ለነገር ነው የምትሆነው። ሱራፌል ባጭሩ ልንገር። እሺ በቃ እኔ ልውጣላት። አዎ ውጣልኝ። አንተን ሳይ በጣም ነው የምታመመው። ነገርኩህ ወላሂ። አሁን እንደዚህ የምትሆነው እዮብ በእናትህ እዮብ፣ እኔ እሱን ማየት አልፈልግም። በቃ አይንካኝ። ይውጣልኝ። ሂድ። ውጣ። ውጣ።
በቃ ትንሽ አብራ ምንም እንዳትለኝ እሺ በእናትህ በቃ እኔ ማውራት ሁሉ ደክሞኛል ብሌን ፕሊስ ለምን አትረጋጊ ማውራት ሁሉ ደክሞኛል በቃ ብሌን ተረጋጊና ያለውን ነገር ለምን ቀስ ብላችሁ አታወሩ እኔ ምንም ነገር አልፈልግም እኛ እኮ እኛ በእናንተ የተነሳ እኮ ጭራሽ የባሰ እየታመምን ነው ብሌን አታስብ ከዚህ በኋላ ምንም ነገር አይፈጠርም ቢያንስ ትንሽ ያዋል ምንም አልፈልግም ይሁን በእናትህ ተረዳኝ እሺ ቆይ ምንድን ነው ፈልጊው ወይ አትበይ ወይ አትጠጪ ምንድን ነው ፈልጊው ከዚህ በኋላ እበላለሁ ደህና ነኝ አሁን እሱን ሳይ ብቻ ነው ከዚህ በኋላ ህመሜ ራሱ የሚነሳብኝ በቃ ብሌን አሁን ስለተናደድሽና ለውስጥ እንደሆንሽ እኔ ልንገርሽ እርግጠኛ ነኝ በዛ ምክንያት ነው እንደዚህ እኔ ላይው አልፈልግም እመነኝ በእናትህ አስወጣልኝ ካሜራ ብሌን አሁን እኮ የሆነ ነገር ሆነ ሲባል ወይ የሆነ ነገር ይባል እኮ የምትሆኚው እንኳን እኔ አይመለከተኝም አልኩ በቃ እኔ አይመለከተኝም እሱም ስለኔ አይመለከተውም በቃ አስወጣልኝ ካሜራ ማለት ምን ምንም አልፈልግም እዩ በእናትህ በቃ አሁን ባል እሱ ከሱ ጋር ጉዳይ ከሱ ጋር አይደለም እኔ አሁን ጉዳይ ካንቺና ከሱ እኮ እኔ ምንም አይነት ነገር አልፈልግም በቃ ሰላምና ዝምታ ብቻ ነው የምፈልገው አንቺ ሻለሻል ብዬ እኮ ነው ያመጣሁት እዚህ ድረስ ለምን በቃ እኔ ደህና ነኝ እሱስ ማሳላይ ስቀር ነው ደህና መሆኑ በቃ ነገርኩሽ እዚህ ድረስ ይዤ እኮ የመጣሁት አንቺ ደህና ትሆኛለሽ ብዬ አስቤ ነው አንተ ቆይ አትሰማኝም እንድየው አትሰማኝም እሱን ሳይ ነው ህመም የሚነሳብኝ በቃ እሱ ማየት አልፈልግም በቃ በጣም ደህና ነኝ ከዚህ በኋላም ደህና ሆናለሁ እሱን ግን ከዚህ በኋላ ማየት አልፈልግም በቃ ለምን ነው እዚህ ብትሆኚ ቆይ አልፈልግማ አይ ለምን ነው እዚህ ብትሆኚ ባለፈው ጥሎኝ እኮ ነው ሄደው እያመመኝ ነው እያልኩት ጥሎኝ ሄደው ገባክ አሁን ምን አዲስ ነገር ኖሮ ነው የሚመጣው ለምን ደወልክለት ለምን አወራኸው ለምን ነገርከው አሁን እኮ ሳይኳይሽ ልት ነው አይተሻል አይመለከተኝም እሱ ነው ከዚህ ውሸትሽ መስሎት ቢሆንስ በቃ ይሁንና ተወኝ በቃ ድጋሚ ግን እንዳላየው ለኔ እባክሽ እየለመንኩሽ ነው በቃ እኔ ምንም ነገር አልፈልግም ደህና ነኝ ከዚህ በኋላም ደህና መሆኑ ደግሞ እሱ ብሬን ተረጋጊ በቃ እኔ ተረጋግቻለሁ ደህና ነኝ ግን እሱን አታምጣብኝ ፊት ለፊቴ በቃ ማየት አልፈልግም እባክሽ እየለመንኩሽ ነው አስወጣልኝ እዮብ አስወጣልኝ በቃ አስወጣልኝ እዮብ አልፈልግም አስወጣልኝ እዮብ አስወጣልኝ እዮብ አስወጣልኝ በቃ እኔ ላይ አልፈልግም ብሬን ተረጋጊ አስወጣልኝ በቃ እሱን ታስወጣው እዮብ ቁጭ ነው ትንሽ ተረጋጋሽ በቃ ውጭ ቡና እናግራት እኔ ላረጋጋት ነው